እንግዲህ ሪስክ ያለው ነገር ነው። በጣም ሪስክ ያለው ነገር ነው። የሚሄድበት ቦታ ትንሽ ከበድ ይላል። በጣም በጥንቃቄ ነው የማደርገው። የአዩን ጉድ ላሳያችሁ ነው። እስከመጨረሻው ድረስ አብራችሁ ምን እንደሆነ ተከተሉ። ያለውበት ቦታ ብዙ ለማውራት ስለማይመቸኝ አንድ በአንድ ነገሮቹን ተከታትዬ ያለችበትን ነገር አዩ ምን እያደረገች እንዳለች ለእናንተ ማሳውቃችሁ ይሆናል። ብዙ ነገር ብዙ እየተከታተልኳት ነው። በጣም እያየኋት ነው። ያለችበትን ነገር በደንብ ደርሼበታለሁ። ማለት ድምጼንም ጮክ ብዬ ለማውራት ትንሽ ቦታው አስቸጋሪ ያው እንዳይነቃበኝ እያደረኩ ያለሁት እንዳይታወቅ አካባቢው ላይም ደግሞ ሰው እያየው ነው። ጋርዶች አሉ መሰለኝ። ወደ በሩ ድረስ ተጠግቼ ያለውን ነገር ተከታትዬ አሳውቃችኋለሁ። ተከታተሉኝ፣ ከኔ ጋር ቆዩ። ሪስክ ያለው ነገር ነው አድርጌ የመጣሁት። ብቻ ሌላውን ቁጭ ብለን የምናወራ ይሆናል። እስካሁን ያያችሁት ምን እንደሆነ ማለት ነው ቁጭ ብለን የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ሰላም ለእናንተ ይሁን። ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እጅግ በጣም አጓጊ የሆነ ነገር ይዤላችሁ መጥቻለሁ። አጓጊ ነው፣ ግን ከዛ በፊት መነጋገር ያለብን ነገር አለ። መናገር ያለብኝ ነገር አለ። ምንድነው መናገር ያለብኝ ነገር ያለው? ጂኒ ነው ጂኒ ቡኒ ጂኒ ብቻ የሆነ ከሷ ጋር ተመሳጥረው ጂኒ ነው ቡኒ አብረው ካዩ ጋር ሆነው ተመሳጥረው ምን እያደረጉ እንዳሉ በደንብ ደርሼበታለሁ። የደረስኩበትን ነገር በምችለው አቅም ተከታትዬ ቀርጬላችኋለሁ። የቀረስኩትን እስከ መጨረሻው ድረስ እንድትከታተሉኝ እጋብዛችኋለሁ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ውድና የተከበራችሁ ቤተሰቦቼ ላታመልጭኝ አታሯርጭኝ ያሉ ምንድነው ሐሳቧ የሚለውን ደግሞ እናንተ ፍርዱን ትሰጣላችሁ። ሰይድ ያለበት ነገር ሳይታወቅ እሷ እዚህ ያደረገች ያለችው ነገር እጅግ በጣም የሚገርም ነው። ሰይድ ምን ላይ ይሁን እንዴት ይሁን ምንም ባልታወቀበት ሰዓት ደህንነቱ ብቻ ታወቀ እንጂ እስካሁን ድረስ ሰይድ አልመጣም፣ አልተገኘም። ሰይድን አላገኘችም፣ ሱመያም አላገኘችም። እኔም በቻልኩት አቅም እየፈለኩት ነው፣ በቻልኩት አቅም እያፈላለኩ ነው ያለሁት። ግን እንደ ኢንፎርሜሽኑ ከዛ እንደወጣ ነው፣ ከዛ መውጣቱ ነው። ከባህር ዳር እንደወጣ ሰምቻለሁ። ያ ማለት ደግሞ ያው ደህና ነው ብዬ ነው የማስበው። ፈጣሪ ደህና ያድርገው። ሲቀጥልም ደግሞ ሱመያ ምን ያህል እየተጨነቀች እንዳለች እያያችሁ ነው። ሱመያም ለሱ እጅግ በጣም ነው የምትጨነቀው፣ በጣም ነው የምታስብለት፣ በጣም እጅግ በጣም ማለት ነው። ያ እንዳለ ሆኖ ይሄንን ነገር እኛ እየተሯሯጠን ሰኢድን በመፈለግ ላይ እያለን ሰኢድን ለማግኘት እጅግ በጣም ጥረት እያደረግን ከዛ በኋላ ደግሞ ሱመያና ሰኢድን ለማገናኘት እየተሯሯጠን ባለንበት ሰዓት አዩ እያደረገች ያለችው ነገር ግን እጅግ በጣም የሚያስጠላ ነገር ነው። በቻልኩት አቅም ቪዲዮን ቀርጬላችኋለሁ። እስከ መጨረሻው ድረስ አብራችሁ ቆዩ፣ ተከታተሉት፣ እዩት። እናንተ ፍርዱን ስጡ። ምን አስባ እንደሆነ የሰኢድን መጥፋት ደስተኛ አድርጓት ይሆን አላውቅም። ከሱመያ ጋር ምን ይቀጥላል የሚለውን ነገር ምንም ነገር ጭራሽ ምንም አይመስላትም። በቃ እኔ እኮ መድኃኒቷን እየዋጠች ካልሆነ መድኃኒቷን ብትውጥ ጥሩ ነው። መድኃኒቷን ብትውጠው እኔ እንደዛ ነው የምለው። ያቺ ቡኒም ሁለተኛ አብድ ነች። ያቺ ጂኒ ማነው ቡኒ ሁለተኛ አብድ ነች። ከሷ ጋር እየተነጋገሩ ሐሳብ ሼር እያደረጉ ወደማይሆን አቅጣጫ እየሄዱ ነው ማለት ነው።
እንዴት እንደሚመለሱ ደግሞ እኔ አቀበታለሁ። ብቻ ሰይድ በሰላም ይምጣ። አሁን ነው ሰይድን የማየው። አንደኛ ትርጉም በስለሺ ተርጉማው ነበረ። ሱመያ የለቀቀችውን ሪከርድ ስትተረጉመው በሌላ ኢንቨርስ ነው የተረጉመው። ሙሉ በሙሉ ውሸት በሆነ ትርጉም ማለት ነው። ሱመያ የተናገረችው ሌላ፣ አዩ የተረጎመችው ሌላ፣ የሷ ትርጉም ሌላ ነው። ወደ ሌላ ብትንትን አድርጋ ማለት ነው። ውሸት፣ አቤት ውሸት፣ ብዙ ውሸቶች ነው ያሸችው። የምትዋሽበትን ምክንያትም አላወቅንም ለምን እንደምትዋሽ። ያው እኔን እንደዚህ ጥምድ አድርጋ ይዛኛለች። ባጠምደኝ ኖሮ አጠገቧ ሄጄ አናግራት ነበር። አሁን ደግሞ አዩ ማለት ሰኢድ እዛ ይንከራተታል። ሰኢድ በመንከራተት ላይ እያለ ከዚህ በፊት አሁን የምነግራችሁ ከባድ ነገር ነው። በደንብ ስሙ። ሰኢድ ከዚህ በፊት ለሱመያ ያዘጋጃላት ነገር አለ። ምንድነው ያዘጋጀላት? መኖሪያ ቤት አዘጋጅቶላት ነበር። ሰኢድ ለሱመያ መኖሪያ ቤት ገዝቷል፣ አዳማ ላይ ማለት ነው። ያንን ነገር አዩ ምን አደረገች? እኔ ቁልፍ እንዴት ታገኝ፣ በምን ምክንያት እንዴት ታገኝ፣ እንዴት እጇ ይግባ አላቅም። ያያችሁት ቪዲዮ ለሱመያ የተገዛበት ቤት ላይ የቤት ኪራይ ሰለቸኝ፣ እኔ ተከራይቼ መኖር አልችልም ብላ አሁን ያያችሁት ቪዲዮ ቤት ውስጥ ገብታለች። የቀረጽኩት ቪዲዮ የሱመያ የመኖሪያ ቤት ነው፣ መኖሪያ ቤቷ ነው። ሰኢድ የገዛላት ቤት ነው፣ የሱመያ ነው። እጅግ በጣም የሚገርማችሁ ነገር ማለት ነው። አዩሻ ብድግ ብላ አዩ ገብታለች፣ እዛ ቤት ውስጥ መኖር ጀምራለች። ሰራተኛ ቀጥራ ምናምን በቃ የሌለ በቻልኩት አቅም ረጅም ሰዓት ስጠብቃት ነበር ከወጣች ብዬ ማለት ነው። ልትወጣልኝ ግን አልቻለችም። በተቻለኝ አቅም ተጠግቼም በር ላይ ብዙ ነገሮች ሲሰማ ነበረ። በሰራተኛ መኖር ጀምራለች። ሰራተኛ ቀጥራ በቃ ተደላድላ ምንም እንዳልተፈጠረ ማለት ነው። የምታወራው አይታችሁታል ቪዲዮ ላይ ስለ ገንዘብ ነው የምታወራው። ታርጌቷ ምንድን ነው? እቺ ልጅ በላይፉ ላይ በሰኢድ ላይፍ ላይ የመጣችው ለምን አይነት ታርጌት ነው? እናንተ ማየት ስላለባችሁ ብዬ ነው ይሄን ቪዲዮ የቀረጽኩላችሁ ማለት ነው። ጉዷ ይሄንን ነገር ሰኢድ ቢሰማ እኔ እጠብቃለሁ፣ በደንብ ነው የምጠብቀው። እናንተም ትጠብቃላችሁ ብዬ ነው የማስበው። ይሄንን ነገር ሰኢድ ደርሶበት ወይ መጥቶ በሰላም ይምጣና ይሄንን ነገር ካየ እሱን ነው የምጠብቀው። ዘላስት ዲሲሽን ይሆናል ብዬ ነው የማስበው። ስለዚህ በምትችለው አቅም በሰዎች ሁላ ማለት ነው ሱመያ እያፈላለገችው ነው ለማግኘት። ለምን በጣም በትኩረት ልታገኘው ፈልጋለች። ምናልባት ሰኢድ ይሄንን ቪዲዮ ካየኸው ሱመያ እጅግ በጣም ልታናግረህ ትፈልጋለች። ይሄ ቪዲዮ ከደረሰ እንድታናግራት ፈልጋለሁ። ከዛ በተረፈ አዩ እያደረግሽ ያለሽው ነገር ተደርሶብሻል። ከዛ ከተከራየችበት ቤት ወጥታ የሱመያ መኖሪያ ቤት ገብታለች። ቅድም ያያችሁት የሱመያ የመኖሪያ ቤት ነው። ሰፈር ድረስ ሄጄ ብዙ ነገር አድርጌ አረበ ጋርዱላ ነው የምትኖረው። ማላቃቸው ልጆች ፀጉረ ልውጦች አይቻለሁ እዛ አካባቢ ላይ ማለት ነው። ጋርዱሉ ሳትቀጥር አትቀርም። ብዙ ነገሮች ነው የተመለከትኩት። እና የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ይሄንን ልነግራችሁ ነው። ይሄንን ነገር እናንተስ ምን ትላላችሁ? እደግምላችኋለሁ፣ ደጋግሜ ነው የምነግራችሁ። ሰኢድ ለሱመያ ቤት ገዝቶላት ነበር አዳማ ላይ ማለት ነው። እሱ ለሱመያ የገዛላት ቤት ላይ ሰኢድ ለሱመያ የገዛላት ቤት ላይ አዩ ገብታለች። ነፃ ሆና ምንም እንዳልተፈጠረ ደስተኛ ሆና ገብታበት እየኖረች ነው። ከኔ ምንም እንደማያመልጠኝ ወቂ። በአንቺ ቤት በጣም ብዙ ነገር ኢንፎርሜሽን ጠይቄ ተደብቀሽ ነው እዛ የገባሽው። ከኔ ደግሞ ምንም አያመልጥም። ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ አድርጉልኝ። እንትን ዩቲዩብ ላይም ዋርኒንግ እንዳይሰጠኝ በጣም የናንተ እገዛ ያስፈልገኛል። ላይክ ሰብስክራይብ እያደረጋችሁ ገና ምንም አይነት ነገር ሳይ አመጣለሁ፣ እዚህ አወጣዋለሁ። ሱመያም ባናብሻለች፣ ምክንያቱም እኔም እየነገርኳት ነው። ያቺ ጓደኛሽ ደግሞ አርፋ ትቀመጥ።
ጂኒ ነው ቡኒ ነው ማነው ስሟ? አርፋ ተቀመጥ። እንደ እርጎ ዝንብ ጥልቅ እያለች ነገሮችን እንትን በኋላ አርፋ ብትቀመጥ ይሻላታል። ይሄን ልላችሁ ነው። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑ።